እጅግ በጣም የሚያጓጓ የሚጣፍጥ ልዩ ጣዕም ያለውን የሻይ ቁርስ አሰራር አሳያችኋለሁ። በጣም ቀላል ነው፣ ትወዱታላችሁ። እስከ መጨረሻውም ተከታተሉት። ለሱም የሚያስፈልገን ትንሽዬ ውሃ አድርገን ኩባያችን ላይ 1 ማንኪያ እርሾ፣ ትንሽዬ ማንኪያ ላይ ስኳር አድርገን በጥብጠን ከድነን እናስቀምጥና ከዛ ለሊጥ የሚሆን ደግሞ 3 ኩባያ ነው የተጠቀምኩት ዱቄት። በምታዩት መልኩት ታጣሩትና ከዛ ጨው ትንሽዬ ከላይ እናደርጋለን። ትንሽዬ በምታዩት ማንኪያ ጥቁር አዝሙድ እናደርግና እናደባልቃለን አንድ ላይ። ከዛን እርጎ እኔ 4 ማንኪያ ነው የተጠቀምኩት። ከፈለጋችሁ አብራችሁት እንቁላል መጠቀም ትችላላችሁ። እኔ ስላልፈለግኩት አላደረኩኝም። ከዛ እርሾ ኩፍ አለልን። ሞቃታማ ከሆነ ቶሎ ነው ኩፍ የሚልላችሁ። ከዛ እጃችን በደንብ ታጥበን እናቦኳለን። ከዛን በደንብ ማብካት አለባችሁ። ግን ለእኔ ቀጠን ትንሽ ስላደረኩት በደንብ አሸውኝና በምታዩት መልኩ እናንተም ደረቅ ያለም ከሆነ በደንብ መታሸት አለበት። ቶሎም ኮፍ ይልልናል። ከዛን እኔ ማስቀመጫ ቀየርኩኝ። ሞቃታማ ከሆነ ቶሎ ኩፍ ይልላችኋል። ካልሆነም ስለሚቆይባችሁ ሰዓት ረዘም ሰዓት ማድረግ ትችላላችሁ። እኔ ኩፍ አለልኝ። በምታዩት መልኩት በደንብ መጠበቅ ትችላላችሁ፣ በደንብ ኩፍ እንዲልላችሁ። ሰው እኔ እንደዚህ ኩፍ ካለልኝ በኋላ አነሳሁት። ለሱም እዚህ ጋር በደንብ ቅርጽ ይዞልኝ እንዲወጣልኝ በሳፋ ነገር ላይ ዘይት ትንሽ የቀባሁኝ ቅርጽ በደንብ ለማውጣት ማለት ነው። ከዛ እዛው ላይ በሳፋው ላይ ያለ ጥፍጥፍ አድርገውና ከዛ ጠፍጥፈ ነው ቅርጽ እናወጣበታለን። በምታዩት መልኩት እየቆረጥኩኝ እኔ ቅርጽ አወጣሁበት። በተለይ ትንሽ ቀጠን ካለ ቅርጽ ለማውጣት ያስቸግራል፣ ግን እናንተ ወፈር ማድረግ ትችላላችሁ። እንደዛ ይሻላል። ቶሎ ቅርጹም በደንብ ይዞ ይወጣል። በእርግጥ ለመብላት ያው እንዲያምር ለአቀራረብም እንዲመቸን ነው። ከዛ በፊት ለፊቱ አድርገን እንጋግረዋለን። ሲወጣ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አዲስ ቪዲዮ ተመልሼ እመጣለሁ። ቻው ቻው።